ሄሎ እንዴት ናችሁ? የኢዱ ብሪጅ አካዳሚ ቲቶር ተከታታዮች በሙሉ እንዲሁም ደግሞ የጤና ተማሪዎች ሲኦሲ ተፈታኞች 2026 ግንቦት የሚሰጠው ፈተና ተከታታዮች የሲኦሲ ተፈታኞች በሙሉ እንደምን ናችሁ? እኔ ቪዲዮዎችን እንደለቀቅን ይታወቃል። ሲኦሲ እንዴት መመዝገብ እንችላለን፣ ሲኦሲን እንዴት ፓስወርዱን ሪሴት ወይም ደግሞ ኒው ፓስወርድ የኛን ፓስወርድ ማስገባት እንችላለን፣ እንዴት ኤግዛም ሴንተርን መምረጥ እንደምንችልና የስምን ያባትና እንዲሁም ደግሞ የአያት ስም ስህተት ያለበት እንዴት ማስተካከል እንደምንችል ኒው ፓስወርድ ወይም ደግሞ ኒው ኤግዛም አይዲ ነምበር የተላከልን ድጋሚ እንዴት መሙላት እንደምንችል በፊን ነምበር ያለውን ቪዲዮ ለቀናል። ዛሬ ደግሞ እንደተለመደው ሲኦሲ ፈተና እንግዲህ ግንቦት መጀመሪያዎቹ ግንቦት እስከ 10 ባለው እንደሚሰጥ ይታወቃል። አሁን ደግሞ ግንቦት ሊገባ ትንሽ ቀናቶች ናቸው የቀሩት። እንዴት በዚህ 10 ቀን ውስጥ ወይም ደግሞ 10 ቀን ባልሞላ ውስጥ እንዴት መዘጋጀት እንችላለን፣ ባጭሩ ለሲኦሲ ብቁ ሆነን ማቅረብ እንችላለን፣ እንዲሁም ደግሞ ሲኦሲውን በተሳካ ሁኔታ እንዴት ማለፍ እንችላለን ለሚለው ዋና ዋና ነጥቦችን ይዘንላችሁ መጥተናል ማለት ነው። ቪዲዮ እንደምትወዱ ተስፋ እናደርጋለን። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። ቀጥታ ወደ ስቴፖቹ በምንሄድበት ሰዓት የምናያቸው ዋና ዋና ነጥብ ምንድነው? መጀመሪያ ሲኦሲ ማለት ምንድነው? ሲኦሲ ምንድነው የሚለው መጀመሪያ መረዳት አለብን። ምክንያቱም የኛን አነባበብ ስታይል ለመቀየር ማለት ነው። ሁለተኛ እንደገና የሚወጣባቸው ዋና ዋና ነጥብ ምንድነው? ሶስተኛ እንዴት እነዛን ዋና ዋና የሚወጣባቸው ነጥቦች እንዴት መዘጋጀት እንችላለን የሚሉትን እናያለን ማለት ነው። መጀመሪያ ሲኦሲ ማለት ምንድነው በምንበት ሰዓት ሰርቲፊኬት ኦፍ ኮምፒታንሲ ወይም ደግሞ የብቃት ማረጋገጫ ፈተና እንለዋል ማለት ነው። ይሄ ደግሞ በኢትዮጵያ የሚሰጠው ምንድነው? በኢትዮጵያ የሚሰጠው ኢንስቲትዩት ማነው? ፌዴራል ቴክኒካል ኤንድ ቮኬሽናል ኤዱኬሽን ኤንድ ትሬኒንግ ኢንስቲትዩት የጤና ደግሞ ጤና ሚኒስቴር ነው ማለት ነው። ዋና ዓላማው ምንድነው? የሲኦሲ ዋና ዓላማው ምንድነው? ተማሪዎች በፕራክቲካል ከቲዮሪ ባሻገር በተግባር ምን ያክል ብቁ ናቸው ወይም ደግሞ ፕሮፌሽናል ኮምፒታንስ ሆነዋል፣ በስራ ላይ ብቁ ሆነው ስራው ላይ ሙያው ላይ በሚገቡ ሰዓት እንዴት ሙያው ላይ ቢገቡ ይሰሩታል ወይስ አይሰሩትም የሚለውን ሰርቲፋይድ ናቸው ማለት ነው። ይሄንን ሰርቲፊኬት ከያዙ ይሄን ፈተና ካለፉ እነሱ በየትኛውም ቦታ ሄደው መስራት እንደሚችሉ ማረጋገጫ ነው ማለት ነው። ከቲዮሪ በተጨማሪ ለዛ ማረጋገጫ የሚሆን ነው ማለት ነው። ስለዚህ በዚህ ኮንሴፕት መሰረት የኛ አነባበብ ምንድን ይሆናል? ፕራክቲካል ነክ፣ ፕሮሲጀር ነክ እንዲሁም ደግሞ ቤዝድ እና ፕራክቲካል እና ኬዝ ቤዝዶች ላይ ትኩረት ማድረግ ይኖርብናል ማለት በምናነብ ሰዓት ሁሉንም አሰስገሰሱን በጠቅላላ ማንበብ አይጠበቅብንም ማለት ነው። ሁለተኛ የሚያተኩራቸው ዋና ዋና ነጥቦች አሉ። እንግዲህ ይሄ የሚያተኩራቸው ዋና ዋና ነጥቦች አሉ። እንግዲህ የጤና ተማሪዎች ሜዲካል ላብራቶሪ፣ ነርስ፣ ሚድዋይፈሪ፣ ሄልዝ፣ ኤችኦ፣ ፋርማሲ እንዲሁም ሌሎች ይኖራሉ። ይሄ እንግዲህ ዋና ዋና የሚያተኩርባቸው የነዚህን ሜጀር ኮርስ መጀመሪያ ሜጀር ኮርሶች ነው። ለምሳሌ ላብራቶሪ በምንሄድበት ሰዓት ሄማቶሎጂ፣ ማይክሮባዮሎጂ፣ ክሊኒካል ኬሚስትሪ፣ ፓራሳይቶሎጂ እነዚህን በዋናነት ዋና ዋና የሚባሉ ሜጀር ኮርሶችን እና እንዲሁም በተጨማሪ ሪሰርች ሜቶዶሎጂ፣ ኤፒዲሞሎጂ፣ ኳሊቲ አሹራንስ እና ሌሎችንም ማይነር የሚባሉ ኮርሶች አሉ። እነሱንም ይጨምራል። ነገር ግን በዋናነት ከነዚህም ውስጥ እነዚህ በጣም ሰፋፊ ናቸው። እነዚህ ውስጥ ግን በዋናነት የሚያተኩረው ምንድነው? ፕራክቲካል ነክ የሆኑትን ነው ማለት ነው። እንዲሁም ነርስ ላይ በምንሄድበት ሰዓት በዋና የሚያተኩረው ማለት ነው ፔሸንት ኬር፣ ኢንፌክሽን ፕሪቬንሽን እነዚህን በዋናነት ያተኩራል። ሌሎች ይኖራሉ፣ ግን በዋናነት ፎከስ የሚያደርገው ምንድነው? ፕራክቲካል ፕሮሲጀር ነክ የሆኑትን ነው ማለት ነው። ሚድዋይፈሪ ላይ በምንሄድበት ሰዓት ደግሞ ሌቦር ኤንድ ዲሊቨሪ ወይም ደግሞ ኤንሲ እና ፒኤንሲ ላይ ትኩረት ያደርጋል። ኤችኦ ላይ ዲያግኖስ ኤንድ ትሪትመንት ላይ ፎከስ ያደርጋል። ፋርማሲ ላይ በምንሄድበት ሰዓት ድረግ ክላሲፊኬሽን፣ ዶዜጅ ኤንድ ሳይድ ኢፌክት ላይ በዋናነት ፎከስ ያደርጋል ማለት ነው። እነዚህ ዋና የፎከሲንግ ኤሪያ ፎር ሲኦሲ ኤግዛም የሚያተኩርበት የኛን ብቁ ሆነዋል በፕራክቲካል ወጥተው በሙያው በዛ በተማሩበት ምን ያክል ብቁ ናቸው የሚለውን ለማየት የሚፈትኑባት ዋና ዋና ነጥቦች ናቸው እነዚህ ማለት ነው። ከዚህ በመቀጠል እንግዲህ እንዴት እነዚህን ኮርሶች እንዴት መዘጋጀት እንችላለን? እነዚህም ደግሞ ሜጀሮቹ ምንድናቸው? በጣም ሰፋፊ ናቸው። እነዚህ ውስጥ ምንድነው የማይጠቅሙና አላስፈላጊ የሆኑ ብዙ ቶፒኮች አሉ። እነዚያን ለይተን እንዴት ማንበብ እንችላለን ለሚለው በአጭሩ እኛ ሲስተማቲክ መሆን ነው። የመጀመሪያው ሲስተም ምንድነው? እንግዲህ ቴክኖሎጂውን በመጠቀም ስማርትፎኖችን በመጠቀም እንግዲህ ብዙ ኤአይዎች አሉ፣ አርቲፊሻል ኢንተለጀንሶች አሉ። እነዚያን በመጠቀም ላመለክታችሁ የምፈልገው አንድ ኤአይ አለ። እሱም ዲፕሲክ ነው። ዲፕሲክን በመጠቀም
ባጭሩ እንዴት ሲኦሲ መዘጋጀት እንችላለን የሚለውንም በዚሁ አሳያችኋለሁ። እንግዲህ ዲፕሲክ እንደሚታወቀው በጣም ቤስት ለተማሪዎች አሪፍ የሚባል ነው። ብዙ ኤአዮች አሉ። ነገር ግን ዲፕሲክ ምንድነው ለተማሪዎች ዲቴል እና ክሊር በሆነ እንዲሁም ደግሞ ከኤረር ነፃ በሚባል መልኩ ኦልሞስት ነፃ በሚባል መልኩ አሪፍ እና ትክክለኛ የሆነ መረጃን የሚያመጣ ነው። እሱን እንዴት እንደምንጠቀመው አሳያችኋለሁ። ምንድነው እሱን ባጭሩ ለመጠቀም ዲፕሲክ አንድ ሜን ፊቸሯ ምንድነው የኛን ፋይል እስከ 10 ሜጋባይት ያለ ፋይልን አፕሎድ ማድረግ እንችላለን ማለት ነው። እንግዲህ መጀመሪያ ወደ ዲፕሲኩ እንገባለን። ዲፕሲኳን ሰርች እናደርጋለን ማለት ነው። እንዴት ነው እሷን መጀመሪያ ወደ ጉግል ወይም ደግሞ ወደ ክሮም በመሄድ ዲፕሲኳን ምን እናደርጋለን ሰርች እናደርጋለን ማለት ነው። እሷን ሰርች ካደረግን በኋላ ሳይን ኢን በማለት በእኛ አካውንት እንገባለን። ከገባን በኋላ ይሄን ይመጣል። እኔ መጀመሪያ ስለገባሁበት ነው ይሄ የመጣው። ከዛ ቀጥታ ወዴት ነው የምንሄደው? እንግዲህ ሂስትሪ ካለ ይሄ ካሁን በፊት እኔ ሰርች ያደረኩበት ነው። ስለዚህ በዛ መሰረት ምን እናደርጋለን? እዚች የፋይል ምልክቷን ፋይል አፕሎድ እናደርጋለን ማለት ነው። ለምንድን ነው ይሄ የሚጠቅመን? በጣም ሰፋፊ የሆኑ ኮርሶች አሉ ከ1000 በላይ ፔጅ ያላቸውን ስላይድ ያላቸውን እነዛን ያንን ስላይድ ባጭሩ ሰመራይዝ አድርጎ እንዴት እንደሚያመጣልን እናያለን ማለት ነው። ፎከስ የምናደርግን ፕራክቲካል ነክ የሆኑትን እነዛን ሰመራይዝ አድርገህ አንጣለን በምን ስናዘው እሱ ያመጣልናል ማለት ነው። ከዚህ ዲፕሲክ ከገባን በኋላ ፋይላችንን የምንፈልገውን እንግዲህ ማጥናት የምንፈልገውን ፋይል አፕሎድ ካደረግን በኋላ ምን እንላለን? የምንፈልገውን እና ሰመራይዝ እንዲያደርግልን ወደ 1000 ወደ 100 ስላይድ ከሆነ ወደ 100 ስላይድ እንዲያደርግልን እና ደግሞ እንደዛም ካደረገ በኋላ ፎከስ የሚያደርግ ያለበት ምንድነው ፕራክቲካል ነክ ነው ሲኦሲ ብለናል። እንግዲህ ምን እንለዋል? ፕራክቲካል ነክ ወይም ፕሮሲጀራል ነክ ከሆነ ፕሮሲጀራል ነኮችን እነዛን ፎከስ አድርጎ እንዲያመጣልን እናዘዋለን። ከዛ እንደዛ አድርገን ሴንድ እንላለን ማለት ነው። ከዛ ራሱ ምን አድርጎ ይሄንን ስካን አድርጎ ራሱ ሰመራይዝ አድርጎ ባጭር መልኩ ምን የሚባለውን ፖይንት ያመጣልናል ማለት ነው። ለምሳሌ ይሄን አሁን እዚህ ላይ አፕሎድ ያደረኩለት ሪሰርች ሜቶዶሎጂ እንግዲህ አንዱ ከዚህ ሲኦሲ ከሚመጣው ሁሉን የጤና ተማሪ ሪሰርች ሜቶዶሎጂ ነው። እሱን ምንድን ነው ያልኩት? ለሲኦሲ ለመዘጋጀት ክሊር እና አጭር በሆነ መልኩ እንዲሁም ደግሞ ፕራክቲካሊ ፎከስ በማድረግ ኤምፋሳይዝ አድርገህ እዛ ላይ አምጣልኝ ያልኩት። ስለዚህ እነሱን ባጭሩ ያመጣዋል ማለት ነው። እንግዲህ ይሄን 100 ስላይድ ነበር፣ ይሄንን ወደ 10 ስላይድ አድርጎ አመጣልኝ ማለት ነው። እቺን እንግዲህ በ5 ደቂቃ ባልሞላ ውስጥ 100ውን ስላይድ በ10 ደቂቃ መጨረስ ይቻላል። 1000ውን ወደ 100 ስላይድ 1000 ስላይድ ከሆነ ወደ 100 ስላይድ ይቀንስልናል። ያንን 1 ሰዓት የሚፈጅብን ወደ 20 ደቂቃ እንዲሁም ደግሞ 1 ሰዓት በላይ የሚፈጀውን እንደዛ እየቀነስን ሰዓታችንን መቆጠብ። ከዛም በመቀጠል ደግሞ ከዚህ ይሄን ቴክኒክ በመጠቀም እዚሁ ላይ ደግሞ እንላለን ፕራክቲካል ነክ የሆኑ ኩዌስችኖችን ያመጣልናል ማለት ነው። እዚሁ ኩዌስችን አንጣልን ካልነው ማቺንግ ፎር ኬስ ቤዝድ ፕራክቲካል ቤዝድ ፎር ሲኦሲ ብለን እዚሁ ጥያቄ ብንጠይቀው በዚሁ ፋይል መሰረት ለመዘጋጀት የሚሆን ጥያቄ ያመጣልናል። ከዚህም በተጨማሪ እኛ ደግሞ ካሁን በፊት የተሰሩ ሲኦሲ ኤግዛሞችን በመስራት ዝግጁ ከሆነ ይህን ስቴፕ ተከትለን ካነበብን አም ሹር በትንሽ ሰዓት ውስጥ ኢፌክቲቭ እንሆናለን ማለት ነው። አብዛኛው ተማሪ አንብቤ ያለው ነገር ግን ኮንፊደንስ አልተሰማኝም፣ አንብቤ ነበር ነገር ግን ወደኩ ሲሉ ትሰማላችሁ። ነገር ግን ይሄ የምን ችግር ነው? የሚያነብበትን ኤሪያ አለመምረጥ ነው። የሚጠቅመውን የማይጠቅመውን ካነበብን ፎከስ ማድረግ እንትናችን ይቀንሳል ማለት ነው። ስለዚህ ፎከሲንግ በጣም ወሳኝ ነው። ከዛም በተጨማሪ ደግሞ ጥያቄዎችን መስራት በጣም አስፈላጊ ነው ማለት ነው። ካሁን በፊት የተሰሩ የተፈተኑት ሲኦሲዎች አሉ። እነዛን መስራት በጣም አስፈላጊ ነው ማለት ነው። ስለዚህ ይሄን ይመስላል ባጭሩ። ዝግጁ ለመሆን በአጭር ጊዜ ይህንን ስቴፕ ብትከተሉ በጣም ኢፌክቲቭ እንደሚያደርጋችሁ ተስፋ እናደርጋለን። ስለተከታተላችሁ እናመሰግናለን። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።